ይሄ መንፈሳዊ ቪዲዮ አንዳንዶቻችሁን ከገደል ጫፍ ላይ ነው የሚመልሳችሁ። ሚስጥርን አለመጠበቅና እግዚአብሔርን አለመስማት እዚች ሴት ላይ ምን እንዳደረሰባት እንዲህ መንፈሳዊ ቪዲዮ ማለት ነው። እዚህ ጋር የምትመለከቷት ሴት ጥያቄ አላት። ጁን ትባላለች ስሟና ጥያቄዋ ምንድነው? ትዳር ትፈልጋለች። ጥሩ ትዳር እንዲኖራት ትፈልጋለች እና እግዚአብሔርን ጠየቀችው። ጌታ ሆይ ጥሩ ትዳር እንዲኖረኝ ይፈልጋለሁ፣ ጥሩ ትዳር ስጠኝ ብላ ጸልየች ማለት ነው እቺ ሴት። ከዛ በኋላ እንግዲህ እሷ ደግሞ በእሷ ኤሪያ ደግሞ መንፈሳዊ ዓለም ላይ እሷን አታክ ማድረግ የሚፈልጉ መናፍስት አሉና እነሱ ደግሞ ዲስከስ እያደረጉ ነው እንግዲህ እዚህ ጋር እና የእሷን ዊክነስ ፈልጉልኝ፣ እሷን አታክ ማደርግበትን መንገድ ፈልጉልኝ፣ የእሷን ህይወት ማበላሽበትን መንገድ ብሎ እግዚአብሔር ይገጽሰውና ላካቸው ማለት ነው ጭፍራዎቹ። እና ሄዱ እንግዲህ እሷ ጋር ሚስጥሯን ለማወቅ ማለት ነው። እሷን አታክ የምትደረግበትን ነገር ሚስጥር ለማግኘት ሄዱ ማለት ነው እንደምታዩት። እሷ ደግሞ ቸርች ያለው ፓስተሯ ጠራትና እግዚአብሔር ስላንቺ ተናግሮኛል፣ ዛሬ ጸሎት ጸልየሽ እንደነበረና እግዚአብሔር በቅርቡ ጸሎትሽን እንደሚመልስ ተናግሮኛል፣ ጥሩ ትዳር ይሰጥሻል፣ ጥሩ ኑሮ ይሰጥሻል፣ እግዚአብሔር ስላንቺ ተናግሮኛል አላት። እንደምታዩት እንግዲህ ኤክሳይትድ ሆነች ማለት ነው፣ ደስ አላት። እና አሁን እነዚህ ምን እያወሩ እንደሆነ ለመስማት ፈልገው ነው። ሰምሃው ሁለቱ እያወሩ ያሉትን ነገር አንደርስታንድ ማድረግ አልቻሉም። ስለዚህ ምን እየተወራ እንዳለ ምን እያደረጉ እንዳለ አጋንንቱ ማወቅ ፈልገዋል በጣም ማለት ነው። ያው እዚህ ላይ እንግዲህ የሚናገረው በቀላሉ መንፈስ ቅዱስ ለልጆቹ ያሰበውን ሐሳብ ዲስከቨር ማድረግ እንደማይችሉ ነው እየተናገረ ያለው። ስለዚህ ለማወቅ እየሞከሩ ነው። ፓስተሯና እሷ ምን እያወሩ እንደሆነ እግዚአብሔር ምን እየተናገረ እንደሆነ ለማወቅ እየሞከሩ ነው። ግን አሁን የዚች ልጅ ችግር ምንድነው? በዓለም ላሉ ጓደኞቿም ለምታገኘው ሰው በሙሉ እግዚአብሔር የተናገራትን ነገር ማውራት ጀመረች ማለት ነው። ጸሎት ጸልያ እንደነበረና እግዚአብሔር በቅርቡ ትዳር ሊሰጣት እንደነበረ የረጅም ጊዜ ጥያቄዋ እንደነበረ እና በጣም ስትመኘው ስትፈልገው የነበረን ነገር እግዚአብሔር ሊሰጣት እንደሆነ ነገርየው ሳይፈጸም በፊት በየቦታው እየዞረች ሚስጥሯን ማውራት ጀመረች ማለት ነው። እና ይህንን ደግሞ አጋንንቱ ዲስከቨር አደረጉና መተው እግዚአብሔር ይገጽሰውና ነገሩት ማለት ነው፣ ለጭፍሮቹ አለቃ ማለት ነው። እና ምንድነው አሁን የሚሉት? ከአንተ ሰዎች ውስጥ አንዱን መጠቀም ትችላለህ። እሷ ጥሩ ትዳር ነው የምትፈልገው፣ ስለዚህ ከአንተ ሰዎች ውስጥ አንዱን ተጠቅመህ በዚህ ስስጎን ገብተህ ማበላሸት ትችላለህ ብለው አይዲያ ያቀረቡለት ማለት ነው። እና አሁን እዚህ ጋር ወክ ሲያደርግ የምታዩት የሰይጣን መጠቀሚያ ዕቃ የሆነ ሰውዬ ነው ማለት ነው። ስለዚህ ምንድነው የሚሉት? ሮንግ የሆነ የተሳሳተ ሰው እንድታገባ እናድርጋትና ህይወቷን እናበላሽ አሉት። ከዛ እንግዲህ ይሄንን ሰውዬ ላኩባት ማለት ነው ህይወቷ ላይ። ከዛ መጥቶ እንግዲህ ቸርች ድረስ መጥቶ አገኛት ማለት ነው። አንዴ እናወራ ብሎ ይዟት ወጥቶ ይኸው ዴት አብረን እናሳልፍ ብሎ ምንድነው የሚባለው? ጀነጀናት ነው የሚባለው አይደል በእኛ አማርኛ። ይኸው እንደምታዩት ነው እንግዲህ እግዚአብሔር ምሕረት ያድርግለትና ዴት እንውጣ ብሎ ነገራት። ደስተኛ ሆኑ ማለት ነው ፕላናቸው ውስጥ ስለገባች። እና ያው የእግዚአብሔርን ፈቃድ ሳትጠይቅ አንተ ነህ ወይ የላከው የነገርከኝ ሰው እሱ ነው ወይ ብላ ሳትጠይቅ ከሱ ጋር ዴት ማድረግ ጀመረች ማለት ነው። የእግዚአብሔርን ፈቃድ ቼክ ሳታደርግ እሱ ነው ብላ ሳትጠይቀው ማለት ነው። እንደዚህ ነው አሁን እዚህ ጋር እንደምታዩት ውስጥ ነገር ውስጥ ገባች ማለት ነው። ከዛ ፓስተሯ ፊል አደረገ። ፓስተሯ ሮንግ ነገር ውስጥ እንዳለች ፊል አድርጎ ቸርች ድረስ አስጠራት፣ ሰውየው ባለበት ማለት ነው። ይሄ ነገር ሮንግ እንደሆነ እግዚአብሔር እየተናገረ ነው፣ ፊል እያረኩ ነው፣ እባክሽ ይሄን ነገር አቁሚ አላት። በማይመች አካሄድ ሁሉ አትጠመጂ ብሎ ጥቅስ እንደዚህ ጠቀሰላት። ሁለተኛ ቆሮንቶስ 6:14 ትላንት የሰራውላችሁ ቪዲዮ ማለት ነው። እና እሷ አይ በምንም ታምር አልሰማም፣ አንተ በትክክል አይደለም የሰማው፣ አያስፈልግም እንደዚህ አይነት ነገር፣ እኔ በጣም ነው ወዶ የእግዚአብሔር ፈቃድ አለበት፣ የራስ ጉዳይ ብላ ድምጹን ኢግኖር አረገች ማለት ነው። እግዚአብሔር ይሁንት እንግዲህ። ከዛ ሰውየውን አገባችሁ። ይሄንን ያለው ይሄንን ሙቪ ያዘጋጀው ሰው ነው። እና ይኸው አገባችሁ። እዩት እንደምታዩት ነው እንግዲህ እንደዚህ የሆነ ነው። ከዛ ከሆነ ጊዜ በኋላ ከወራት በኋላ ከጊዜ በኋላ ሰውየው መቀየር ጀመረ ማለት ነው።
ከሷ ጋር ያላቸው ነገር እየተበላሸ መጣ። ጭቅጭቅ ተፈጠረ እና አጋንንት ቤት ውስጥ አሉ። ለምን? የእግዚአብሔር ፈቃድ የሌለበት ነው። ይመታታል ሴትዮዋን፣ ዱላም መጣባት ህይወቷ ላይ ማለት ነው። እና አጋንንቱ በደንብ እየተደሰቱ ነው። ለምን? እነሱ ፕላን ያደረጉት ነገር ውስጥ ስለገባች ማለት ነው። የእግዚአብሔርን ድምፅ ኢግኖር አድርጋ አልሰማም ብላ ማለት ነው። ያው እንግዲህ እንደምታዩት ነው። መስመሩ ስለገባች ይቀጠቅጧታል። እግዚአብሔር ይድረስላትና ያችሁ ከቸርችም እንድትርቅ አርጓታል። ሰውየው የማይመች አካሄድ ውስጥ ተጠምዳ እግዚአብሔር ያላሰበው ነገር ውስጥ ገብታ ችግር ውስጥ ተፈጠረ። ተፋታች። እሺ አፍተር ኦል መጨረሻ ላይ ነገሩ ስላልተሳካ ተፋታች። ደግሞ በዛም መጡባት። ይኸው ጭራሽ ፍቺ እኮ እግዚአብሔር የማይወደው ነገር ነው። አትፋቱ ብሏል እኮ እግዚአብሔር። አታድርጉ ያለውን ነገር ነው ያደረግሽው ብሎ ደግሞ ድጋሚ አሁንም እሷን መልሰው አታክ ማድረግ ጀመሩ ማለት ነው። ሰርክል ውስጥ ከተቷት፣ ኮንፊውዝድ አደረጓት ማለት ነው። እና ጥቅስ ይጠቅሱላታል። ሉቃስ 16:18 እያሉ ጥቅስ እየጠቀሱ እንግዲህ ላይፏን ሚዘራብል ያረጉታል ማለት ነው እንደምታዩት። ዋናው ነገር ግን ደስ የሚለው የእግዚአብሔር ሐሳብ ግን እግዚአብሔር አሁንም ለሷ ምንድነው የሚላት? ወደኔ ተመለሽ፣ ንስሐ ግቢ ነው። እኔ የምህረት አምላክ ነኝ፣ ሁሉ ነገር ሪስቶር አደርጋለሁ። ጀስት ንስሐ ግቢና ያለውን ነገር ፊክስ እናደርግ። ኢየሱስ የጠፋባችሁ ሰዎች ይሄ መንፈሳዊ ቪዲዮ በጣም ነው የሚያግዛችሁ። ጌታን አይታችሁ ክርስትናን የጀመራችሁ ከዛ ግን ክርስትናውን እየኖራችሁ በቃ ድብዝዝ ያለባችሁ ጌታ የጠፋ አይነት ፊሊንግ የተሰማችሁ በቃ በኃጢአት ውስጥ ወይ በተለያየ አይነት ድካም ውስጥ ያላችሁ ሰዎች እዚህ መንፈሳዊ ቪዲዮ ላይ ይሄ ዶናልድ የሚባለው ሰውና ኢየሱስ መካከል የነበረው ፌሎሺፕ ጌታ ሲጠፋበት ጌታ ምን እንዳስተማረው በጣም በቃ ከኔ ህይወት ጋር ስለሚገናኝ ነው መሰለኝ በጣም ነው የነካኝ ይሄ ቪዲዮ። አብረን እንየው ሙሉ ሐሳቡን ለማግኘት በጣም ነው የሚያግዛችሁ። እዚህ ጋር የምትመለከቱት ሰው ዶናልድ ይባላልና ጌታን 1985 ላይ ነው ያገኘው። ከዛ አንድ ጸሎት ነበረው። ጌታ ሆይ በአንተ መንገድ ነው መሄድ የምፈልገው፣ መንገድህን አሳየኝ ጌታ ሆይ ብሎ ነበር የሚጸልየውና እግዚአብሔር ሰው ላከለት፣ ዳይሬክሽን የሚያሳየው ሰው ላከለት እና ይሄ እግዚአብሔር አገልጋይ መጥቶ እግዚአብሔርን የእውነት መከተል ትፈልጋለህ አለውና አዎ ፈልጋለሁ ሲል እዛ ጋር ብርሃን ይታያል ብሎ አሳየው ወደ ብርሃን። ያ ብርሃን የዘላለም ህይወት ብርሃን ነው፣ ይህንን ብርሃን እየተመለከትክ መንገድ ጀምር ብሎ መንፈሳዊ ዳይሬክሽን አሳየው ማለት ነው ለዶናልድ። እና እንግዲህ ዶናልድ ጉዞውን ጀመረ ማለት ነው ከጌታ ጋር። እና ጉዞውን ሲጀምር እዚህ ጋር እንደምታዩት ጌታን አየው ማለት ነው። ጌታ እጁን እንደዚህ ያውለበለበ ና ወደኔ ተከተለኝ፣ ና መንገዱን ጀምር አለው። ከዛ በጣም ኤክሳይትድ ሆነ ጌታ ብሎ በጣም ኤክሳይትድ ሆነ። መጣለው ይሻልና ከጌታ ጋር መንገድ ጀመረ ማለት ነው። ጌታም ና ተከተለኝ ብሎ መንገዳቸውን ጀመሩ ማለት ነው። እና ዶናልድ ክርስትናውን እየኖረ ጌታን እየተከተለ እየተራመደ እሱ እንደሚፈልገው መሮጥ አልቻለም። በጌታና በሱ መካከል ያለው ዲስታንስ እየጨመረ ሄደ፣ እንደውም እየሰፋ ሄደ። እና ለምንድነው ቀስ ብዬ የምራመደው? ለምንድነው መፍጠን ያልቻልኩት አለና እንደውም መራመዱን ትቶ ጭራሽ እንደውም መሮጥ ጀመረ። ፍለጋው ውስጥ ሆነ ማለት እና በሮጠ ቁጥር እንደውም የበለጠ እየራቀ መጣ ማለት ነው። ነገሮች እየደበዘዙበት እዚህ ጋር እንደምታዩት እየጨለመ መጣ ነገሩ። ይሄ አሁን የአንድ ቀን የሁለት ቀን አይደለም፣ የአመታት ህይወት ሊሆን ይችላል። እና ድብዝዝ እያለበት መጣ። ነገሮች አልገባ እያሉት መጡ ማለት ነው። ከዛ ጌታን አጣሁት አለ፣ ግራ ገባው። ምንድነው እየተፈጠረ ያለው? እና የክርስትና ህይወቱ በቃ ግራ አጋባው ማለት ነው። እዚህ ሲዝን ላይ አሁን በአመታት ውስጥ ያለ ህይወት። ከዛ እንግዲህ ዝም ብሎ መንገዱን ወክ ማድረግ ቀጠለ። ቀድሞ ተነግሮኛል፣ ያ ብርሃን ጌታ እንደሆነ ቀድሞ ተነግሮኛል። ስለዚህ በቃ ይሄንን ብርሃን እያየው መንፈሳዊ ህይወቴን እቀጥላለሁ። በቃ አሁን ጌታም ያለ አይመስለኝም። በቃ ሆፕለስ ሆኛለሁ፣ ተስፋ ቆርጫለሁ። ግን ብርሃኑ ኢየሱስ እንደሆነ ስለማቅ ከዚህ ብርሃን ግን ዞር አልልም፣ ዝም ብዬ በቃ ብርሃኑን እከተላለሁ አለና ዝም ብሎ ብርሃኑን መከተል ጀመረ ማለት ነው። ከዛ እንግዲህ እዚህ ጋር እንደምትመለከቱት እግሩ ላይ ሰንሰለት አለ፣ ቀንበር አለበት፣ ተሸክሞ የሚዞረው ነገር አለና ዲፕረስድ ሆኗል፣ አዝኗል። ከዛ በዚህ መሃል የኃጢአት ህይወት ውስጥ ገብቷል፣ ደክሟል። እና በቃ በህይወቴ ስትራግል እያደረኩ ነው፣ እየሄድኩ ያለበት መንገድ ምንም እየገባኝ አይደለም፣ ውስጤ ባዶነት እየተሰማኝ ነው። በትክክል መሄድ እፈልጋለሁ፣ ግን እግዚአብሔር ፕሬዘንስ እየተሰማኝ አይደለም፣ ባዶነት ነው እየተሰማኝ ያለው።
እና ደግሞ የኃጢአት ህይወት ውስጥ ነኝ። ስቲል ክርስቲያን ሆኜ ጌታ ከኃጢአት ነፃ አውጥቶኛል እሱን ስቀበል፣ ግን ስቲል አሁንም ኃጢአት ውስጥ ነኝ፣ ድካም ውስጥ ነኝና ምን ማድረግ እንዳለብኝ አላውቅም ብሎ ኮንፊውዝድ ሆኖ ይሄድ ነው። እና መሀል ላይ በቃ በጣም ደከመውና እዚህ ጋር እንደምታዩት በቃ ወደቀ ማለት ነው። ጌታው እርዳኝ አለና በጣም የሚገርመው ነገር ጌታ ልቡ ላይ አንድ ቃል አመጣለት እና ያ ቃል ምንድነው? ብትወዱኝ ትእዛዜን ጠብቁ፣ እኔም አባቴን እለምናለሁ ከእናንተም ጋር እንዲኖር መንፈስ ቅዱስን ይሰጣችኋል ብሎ የተናገረው ቃል ልቡ ላይ ሰጠው ማለት ነውና ይሄ መንፈስ ቅዱስ በመጣ ጊዜ ደግሞ ወደ እውነት ሁሉ ይመራችኋል ብሎ የተናገረው ቃል በልቡ ላይ መጣ እና ይሄ ቃል ልቡ ላይ ሲመጣ ዶናልድ ነቃ ማለት ነውና ኦኬ ጌታዬ አሁን እኔ በአቅሜ አልችልም፣ በጉልበቴ በብርታቴ አልችልም። ስለዚህ ጌታዬ እንደ ቃልክ መንፈስ ቅዱስን ስጠኝ እንዲያግዘኝ፣ በመንፈስ ቅዱስ መሞላት እፈልጋለሁ። ይሄው ህይወቴን ሰሬንደር አረጋለሁ አለ። ሰሬንደር በአማርኛ ወደ መገዛት ነው። ሰሬንደር አረጋለሁ ላንተ፣ መንፈስ ቅዱስን ስጠኝ፣ የሚመራኝ ያስፈልጋል። በእኔ ጉልበት፣ በእኔ ስትራቴጂ፣ በእኔ አቅም መሄድ አልቻልኩም ብሎ ጸለየ ማለት ነው። ኢሚዲየትሊ መንፈስ ቅዱስ መጣለት ማለት ነው እና በመንፈስ ቅዱስ ተሞላ። ኦ ማይ ሎርድ ጂሰስ በመንፈስ ቅዱስ ተሞላ። ከዛ ልክ በመንፈስ ቅዱስ ሲሞላ ህይወቱ ላይ የነበረው ድካም ተላቀቀው፣ እግሩ ላይ ታስሮ የነበረው ሰንሰለት ለቀቀው ማለት ነው እና በደስታ ማምለክ ጀመረ፣ ወርሺፕ ማድረግ መዘመር ጀመረ ማለት ነው። እና በኮንፊደንስ እዚህ መንገድ ላይ ወክ ማድረግ ጀመረ። በመንፈስ ቅዱስ ኃይል ሆኖ ወክ ማድረግ ጀመረና ከሆኑ ሳምንታት በኋላ መንገዱ ቀለለው፣ ብርሃን ሆነ ራሱ አካባቢው መንፈስ ቅዱስን ከተሞላ በኋላ እና ጌታ ሊትራሊ ያጠገቡ ነው። በፊት በራሱ እየሞከረ በሱ በሚያውቃቸው በስትራቴጂዎች እየሄደ በጣም ዲስታንስ ነበረው ከጌታ ጋር። አሁን ግን አጠገቡ ሆኖ አብሮት ሆኖ ነው ወክ የሚያደርገው እና በመንፈስ ቅዱስ ስለተሞላ እንደዚህ አይነት ቅርበት ከጌታ ጋር እንደቀረበ ጌታ እያስረዳው ነው። ስለ ፌሎሺፕ፣ ስለ ሪሌሽንሺፕ፣ ጌታን ስለማወቅ፣ ጌታን ስለመውደድ፣ ጌታን ስለመታዘዝ ጌታ አብሮት ሆኖ እያስተማረው ነው። ልሮጥ ሁሉ ይችላል። ኦ ማይ ሎርድ ኦ ማይ ሎርድ ኦ ማይ ሎርድ እና ሊትራሊ ልብሱ ሁሉ ተቀየረ፣ ሁኔታው፣ መንፈሳዊ ህይወቱ ሁሉ ተቀየረ። መንፈስ ቅዱስን ኤክስፒሪየንስ ካደረገ በኋላ ነው ህይወቱ የተቀየረውና ከወራት በኋላ በዚህ ኢንካውንተር ውስጥ ሆኖ በዚህ ሙላት ውስጥ ሆኖ ከወራት በኋላ ሰዎችን ማየት ይጀምራልና ብዙ ሰዎች እሱ በፊት በነበረበት ሁኔታ እግራቸው በሰንሰለት ታስሯል፣ ቀንበር ውስጥ ናቸው ያሉት፣ በጨለማ ውስጥ ወክ እያደረጉ ነው። ህይወት ደብዝዞባቸው ተስፋ ቆርጠው ከእግዚአብሔር ፕሬዘንስ ርቀው ማለት ነው፣ ስልችት ብሏቸው ህይወት። ከዛ ጌታን ጠየቀው፣ ጌታ ሆይ ምን የተፈጠረ ነው? ማን ናቸው እነዚህ ብሎ ጌታን ጠየቀው። ከዛ እነዚህ ክርስቲያኖች ናቸው፣ በእኔ እምነት አላቸው፣ እኔን ያምኑኛል፣ ነገር ግን አንደርስታንድ አላደረጉም መንፈሳዊ ነገር አለ። ቆይ ኧረ እኔ ልርዳቸው፣ እኔ ጋር እኮ መንፈስ ቅዱስ አለ፣ ቆይ ላግዛቸዋልና አንደኛውን ሰው አፕሮች አደረገው ማለት ነው ሊያወራውና ስትራግል እያደረክ እያየው ነው በመንፈሳዊ ህይወት፣ እግር ላይ ደግሞ ሰንሰለት ይታየኛል እና ከዚህ ነገር ነፃ መውጣት አለብህ፣ ከዚህ ድካም ነፃ መውጣት አለብህ ብሎ እሱ ነፃ ያወጣበትን መንገድ ሊነግረው ማለት ነው። እና ሰውየው ምን ይላል? ተው እኔ ረጅም ዓመት ነው በጌታ ቤት የኖርኩትና እግሬ ላይ ምንም አይነት ሰንሰለት የለም። ሂድ በኢየሱስ ሰንሰለት የተባለ ነገር የለም፣ ስለኔ አትጨነቅ፣ ዝም ብለህ ስለራስህ መንፈሳዊ ተወቅ፣ የምን መንፈሳዊ ነገር ነው የምትለኝ አለው። በልበል አለ። ኦኬ በቃ ስለ መንፈሳዊ ነገር አንደርስታንድ አላደረገ ማለት ነው። እግሩ ላይ ያለውን ያያችሁ ነው። እግሩ ላይ ያሰረው ሰንሰለት ምን እንደሚል ትራዲሽን፣ ባህል ነው፣ ከመንፈስ ቅዱስ የሚያርቅ ባህል ማለት ነው። በራሳችን አቅም ላይ በራሳችን ጉልበት ላይ ዲፔንድ እንድንሆን የሚያደርግ ቸርች ውስጥ ያለ ባህል ማለት ነው። ከዛችንም ደግሞ አፕሮች አደረጋት፣ ሌላዋንም ሴት የኔ እህት ላወራሽ ፈልጋለሁ ትንሽ ደቂቃ ስጪኝ አላትና እግርሽ ላይ ሰንሰለት አይቻለሁ እና እኔ የወጣሁበትን መንገድ ልንገርሽ ብሎ አፕሮች ሲያደርጋት ሰንሰለት በልበል እንደዚህ የሚባል ነገር የለም፣ ኢየሱስ እኮ ነው ህይወት ላይ አለ እና ደግሞ ከኃጢአት ነፃ ሆኜ ነው የኖርኩት፣ በልበል ዞር በል፣ የምን መንፈሳዊ ነገር ነው የምትለኝ ብላ እሷም ሸሸችው ማለት ነው። እና በሰንሰለት ታስረው እንደሆነ ለምንድን ነው የማያውቁት ብሎ በጣም ግራ እየገባው ነው። ለምንድን ነው እንደታሰሩ የማያውቁት? መንፈሳዊ ህይወታቸው ስትራግል እያደረገ እንደሆነ እኔ ቀድሞ በነበርኩበት ሁኔታ ላይ እንደነበሩ ለምንድን ነው አንደርስታንድ አላረግ ያሉት አለና ታስረው ተይዘው በሆኑ ትምህርቶች፣ በቸርች ባህሎች፣ በትራዲሽኖች መንፈስ ቅዱስን መሞላት የሚባል ነገር እንደሌለ፣ መንፈስ ቅዱስ አሁንም እንደሚሰራ አለማወቅ፣ መንፈሳዊ ዓለም የሚባል ነገር እንዳለ አለማወቅ፣ መንፈሳዊ ዓለም እንደሚታይ ኤክስፒሪየንስ እንደሚደረግ
ከመንፈስ ቅዱስ ጋር አብረን ፌሎሺፕ ሊኖረን እንደሚችል መንፈሳዊ ላይፍ እንዳለ አልገባቸውም። በቸርች ትራዲሽን ተይዘው ማለት ነው። መንፈሳዊ ነገርን ሪጀክት እያደረጉ ተጠራጣሪ ብቻ ሆነው ማለት ነው። ዕውቀት ብቻ ኖሌጅ ብቻ ሆነው መንፈሳዊ ነገርን ኤክስፒሪየንስ ማድረግ አቁመው ማለት ነው። እና ሰውየው እንግዲህ ጌታን አወራው። ለምንድነው ጌታው እየተፈጠረ ያለው ብሎ ጌታን ሲጠይቀው ጌታ አንተ ራሱ ቸርች በነበርክ ጊዜ ከመንፈሳዊ ነገር ረቀ መንፈሳዊ ነገርን አንደርስታንድ ለማድረግ ልብህን ዘግተክ አንተ ራስህ በሰንሰለት ተይዘክ ነበር እና በሰው ሩል እኔ ባላስቀመጥኩት እኔ ባልተናገርኩት በሰዎች ህግ አንተ ራስህ ተይዘህ ነበር እና ሰዎች በትራዲሽን በባህል ተይዘው መንፈስ ቅዱስን ለማወቅ በመንፈስ ቅዱስ ለመሞላት ቅዱስ ቃሉ ላይ ያለውን መንፈሳዊ ነገር ኤክስፒሪየንስ ለማድረግ ስላልፈለጉ ልባቸውን ስለዘጉ ነው እንደዚህ አይነት መንፈሳዊ ህይወት እያሳለፉ ያሉት። አንተ መቼ ከሰንሰለት እንደወጣ ታውቃለህ? በመንፈስ ስትሞላ ነው። መንፈስ ቅዱስ ሲሞላ ነው። መንፈሳዊ ዓለሙን የበለጠ አንደርስታንድ ስታደርግ ነው ከዛ በወንድ የተላቀቀውና ሰው ግን ከእንደዚህ አይነት ስርዓት መውጣት ያልቻለ አሁንም ሚኒንግለስ የሆነ ህይወት አሁንም የጥርጣሬ ህይወት አሁንም ከባድ የሆነ የሚያደክም የክርስትና ህይወት ሰው እየኖረ ያለው መንፈሳዊ ነገርን አንደርስታንድ አላረግም ብሎ ልቡን ስለዘጋ ነው። በመንፈስ ቅዱስ ለመሞላት ስላልወሰነ ነው። ሪጀክት እያደረገ ስለሆነ ከዛ እሱ አውቃለሁ እኔ መንፈስ ቅዱስን ተሞልቻለሁ። ሌሎቹን ግን እንዴት አድርጌ ነው ማገዝ የምችለው? ሌሎቹ እኮ ስቲል ተይዘው ነው ያሉት፣ ታስረው ነው ያሉት። እንዴት አድርጌ ነው መንፈስ ቅዱስን እንዲሞሉ ማስረዳት የምችለው? ለመንፈሳዊ ነገር ልባቸውን እንዲከፍቱ ማድረግ የምችለው? ሰዎቹ ትክክል እንደሆኑ ነው የሚያስቡት። ድካም ውስጥ ሆነው ሂፖክራት ናቸው፣ ግብዝ ናቸው። በቃ ትክክል እንደሆኑ ዕውቀታቸውን ብቻ ይዘው ኖሌጃቸውን ብቻ ይዘው ምንም አይነት የመንፈስ ተች ሳይኖራቸው በመንፈስ ቅዱስ ሳይነኩ ዝም ብለው ዕውቀታቸውን ብቻ ይዘው ትክክል እንደሆኑ ነው የሚሰማቸው። አሁንም ግን ታስረው ተይዘዋል። ሰንሰለት አለላቸው ላይ እንዴት አድርጌ ልርዳቸዋል? እና ዋና እዚህ ቪዲዮ ላይ ምን አይነት መልእክት አስተላለፈልን? መንፈስ ቅዱስን ካልተሞላን መንፈሳዊ ነገርን አንደርስታንድ ካላደረግን እውነተኛ የሆነ የክርስትና ህይወትን መኖር አንችልም። ያችሁ ሰው ከኃጢአት መላቀቅ የሚችለው ከድካም መላቀቅ የሚችለው በመንፈስ ሲሆን ነው። በመንፈስ ወክ ማድረግ ሲጀምር ነው። በትምህርት ብቻ ሰው መለወጥ አይችልም። ትምህርት በጣም ወሳኝ ነገር ነው። ትምህርት አስፈላጊ የሆነ ነገር ነው። የመንፈስ ታች ከሌለበት ግን መንፈሳዊ ኤክስፒሪየንስ ከሌለበት በመንፈስ ቅዱስ መሞላት እግዚአብሔርን በመንፈስ ማወቅ የሚባለው ነገር ግን ከሌለበት ከንቱ ነው የሚሆነው። ሰው ስቲል በኃጢአት ህይወት ውስጥ ይወድቃል። ተቀደስ ስለተባለ ብቻ ሰው መቀደስ አይችልም። ሰው መቀደስ የሚችለው መንፈስ ቅዱስን ሲሞላ ነው። በአቅም በጉልበት በብርታት አይደለም። እንደዚህ አድርግ እንደዚህ አታርግ ስለተባለ አይደለም። መባሉ ጥሩ ነው፣ ስርዓት መያዙ። የመንፈስ ቅዱስ ሙላት ከሌለበት ግን መንፈሳዊ ታች ከሌለበት ግን የሆነ ጥግ ላይ የቆመ ብቻ ዕውቀት ከሆነ ግን የሰው ህይወት መቀየር አይችልም። ከኃጢአት መውጣት ከድካም መውጣት አይቻልም ያለ መንፈስ ቅዱስ። እና ዋና መልእክቱ ምንድነው? በመንፈስ ቅዱስ ተሞሉ። መንፈስ ቅዱስን ያልተሞላ ሰው በመንፈስ ቅዱስ ያልተጠመቀ ሰው በእሳት ያልተጠመቀ ሰው እውነተኛ የሆነ የክርስትና ህይወትን መኖር አይችልም። ከጌታ ጋር ጎን ለጎን ሆኖ አብሮ ወክ ማድረግ አይችልም። ስለዚህ የደከማችሁ ሰዎች ክርስትናውን ለመኖር ፈልጋችሁ ያቃታችሁ ሰዎች ሰው ፊት እየተናገራችሁ እያስመሰላችሁ ግብዝ ሆናችሁ አይ ሁሉ ነገር ሰላም ነው እኔ እንደዚህ ነው ዕውቀታችሁን ተማምናችሁ ያላችሁን አቅም ተማምናችሁ የሆነ ከለራችሁን ላለማስነካት ደህና ነኝ እያላችሁ ውስጣችሁ ግን ባዶነት ያለባችሁ እግዚአብሔር የሌለ አይነት ስሜት የሚሰማችሁ ሰዎች ከዚህ የምትወስዱት ትልቅ ሌሰን መንፈስ ቅዱስን የተሞላችሁ ጊዜ ነው ህይወታችሁ የሚቀየረው። ባዶነት ከህይወታችሁ ላይ የሚወጣው የራሳችሁን አቅም ትታችሁ። አሁን እኔ እንደዚህ የሆንኩበት ሞመንት ነበር። በራሴ አቅም በራሴ ጉልበት በራሴ ዕውቀት ነው ከእግዚአብሔር ጋር ወክ ማድረግ የምችለው በእኔ ጥንካሬ በእኔ ጉልበት ብያሰብኳቸው ሞመንቶች ነበሩ። የዛን ሰዓት የእግዚአብሔር ፕሬዘንስ አብሮኝ አልነበረም። ድርቅ ብዬ ነበረበት ሲዝን ነበር። ልክ የመንፈስ ቅዱስ ነገር እንደሆነ ሲገባኝ መንፈስ ቅዱስ አብሮኝ ከሌለ ኖት ባይ ማይት ኖት ባይ ፓወር በኃይል አይደለም በጉልበት አይደለም በብርታት አይደለም በመንፈሴ ነው እንዳለ በመንፈስ ቅዱስ ብቻ መቀየር እንደምችል የገባኝ ጊዜ ያኔ ነው የኔ ህይወት የተቀየረውና እንደዚህ አይነት ባዶነት ውስጥ ያላችሁ ሰዎች የመንፈስ ቅዱስ ሙላት ነው የሚያስፈልጋችሁ። መንፈስ ቅዱስ ነው የሚያስፈልጋችሁ። አለበለዚያ እንደዚሁ ልክ ነው ሰላም ነው እንዳላችሁ እንደደከማችሁ ነው ማለት ነው። ድኛችሁ ያልቆሶ ለመንፈስ ቅዱስ ልባችሁን ክፈቱ፣ ሰሬንደር አድርጉ። ዕውቀታችሁንም ጉልበታችሁንም ሁሉ ነገር ጣሉትና አሁን ከዚህ ቀን ጀምሮ እግዚአብሔርን ለአንተ ተገዝቻለሁ፣
ለአንተ ልቤን አፈሳለሁ ጌታ ሆይ እርዳኝ። በእኔ ጉልበት አልችልም፣ በእኔ አቅም አልችልም። መንፈስ ቅዱስን ሙላኝ። አዲስ መንገድ ከአንተ ጋር እፈልጋለሁ። አይኑ ተከፍተው ነው የሰውዬ መንፈሳዊ ዓለምን ማየት ጀምሮ ነው እና በአኒሜሽን የሰሩት በጣም ግን የሚገርም ቪዲዮ ነው። መንፈሳዊ የሆነ ሰው ነው ይህን ቪዲዮ የሰራው። ሊንኩን አስቀምጥላችኋለሁ። እና መንፈሳዊ ዓለም ላይ ሲያይ ምን ተፈጠረ፣ ሰዎች ለምን እንደሚታመሙ፣ አንዳንድ ሰው ለምን እንደሚቸገር፣ ሁሉም በሽታ ተፈጥሯዊ እንዳልሆነ ከመንፈሳዊ ዓለም የሚመጣ እንደሆነ እንዴት እንዳየ የሚያሳይ ቪዲዮ ነው። በደንብ ይዩት። እዚህ ጋር እንደምታዩት ሰውየውን ይቀጠቅጠዋል አጋንንቱ ማለት ነው። በጣም የሚገርም ሰው ነው ይህን ቪዲዮ የሰራው። አጋንንቱ አናቱን ይመታዋል። ሰውየው ራስ ምታት ውስጥ ነው። ኃይለኛ ሄዴክ አለበት። እንደምታዩት አናቷን ጨምድዶ ይዟታል አጋንንቱ። ኃይለኛ ማይግሪን አለባት፣ ህመም አለባት። ይሄ ደግሞ እንደምታዩት ዲፕሬሽን አለበት፣ የጭንቀት ማለት ነው። አጋንንቱ ነው እያስጨነቀው ያለው። እዚህ ጋር እንደምታዩት ደግሞ እግሯን ይወጋታል። እግሯ ላይ አጋንንት አለ እንደምታዩት፣ ይዟታል በወጥመድ ማለት ነው። እና የእግር ህመም አለባት ሴትዮዋ። እንደምታዩት እቺ ደግሞ የልብ ህመም አለባት። እባቡ ነው እንደዛ እንድትሆን እያረጋት ያለው። ሰውየው መንፈሳዊ ዓለም ላይ ተከፍቶ አይኑ እያየ ነው። የሚገርም ሪያሊቲ ነው በነገራችን። ከዛ የሰውየውን ላይፍ ይሁ ሰውየው ከዛ በኋላ ምን እንደሚፈጠርበት ይሁ የራሱን ህይወት እግዚአብሔር ሲያሳየው ማለት ነው። እንደምታዩት ቦታው ንጹህ ነው። ምንም አዲስ የተፈጠረ ነገር አይመስልም። ሲኖሩ ኖርማል የሆነ ህይወት ነው የሚኖሩት። ሰውየው መንፈሳዊ ዓለምን ተከፍቶ ሲያይ ነው መንፈሳዊ ዓለም ላይ እየተፈጠረ ያለው ነገር ኖቲስ ያደረገው። ከዚህ በኋላ ተመልከቱ እሱን አጋንንት አታክ ሲያደርገው። አሁን ሰውየው አይኑ ስለተከፈተ እያየ ነው። ብዙ ሰዎች አይናቸው ስላልተከፈተ አላዩም እንጂ እንደዚህ ነው የሚፈጠረው። እንደምታዩት አጋንንቱ አታክ አደረገው ማለት ነው ሰውየው። ከዛ በቃ እያለምክ ይሆናል፣ ህልም ሊሆን ይችላል ይሄ ብሎ ኢግኖር አደረገው። ግን ሲሄድ ይዩት ራሱን በጣም እየታመመ ነው። እንደ ማይግሪን አይነት ራስ ምታት ማለት ነው እያመመው ያለው። ያያችሁን አጋንንቱ ሲከተለው ምን አይነት ሰው እንደሰራው ይሄን ቪዲዮ በቃ this is the reality። አይናችሁ ቢከፈት ይሄንን ነው የምታዩት። ሰውየው ኢግኖራንት ሆነ ማለት ነው። በቃ የተፈጠረው ነገር እግዚአብሔር አሳይቶታል እኮ። መንፈሳዊ አይኑ ተከፈተና የዚህ ሰውዬ ቤተክርስቲያን ውስጥ ሆነው ንስሐ ያልገቡ ሰዎች፣ ከእግዚአብሔር የራቁ ሰዎች ምን አይነት ህይወት እየኖሩ እንዳለ እግዚአብሔር አይኑን ከፍቶ አሳየው ማለት ነው። እያጠቃቸው ስላለው እባብ ማለት ነው። ይሄ ኦርቶዶክስ ልትሆን ትችላለ፣ ፕሮቴስታንት ልትሆን ትችላለ፣ ካቶሊክ ልትሆን ትችላለ። ስለሆነ ዲኖሚኔሽን ሳይሆን ፐርሰናሊ ክርስትናችንን ራሳችንን ዞር ብለን እንድናይ የሚያደርግ ቪዲዮ ነው። እስቲ ተከታተሉት። እንግዲህ አንድ ላይ ነው። እንግዲህ ይሄ ቤተክርስቲያን ውስጥ ነውና ሰባኪው የእግዚአብሔርን ቃል እያስተማረ ነው፣ እየሰበከ ነው። ጉባኤው ደግሞ እየተካፈለ ነው ማለት ነው፣ እየሰማ ነው ህዝቡ። እና እንግዲህ ሰባኪው እየሰበከ ባለ ሰዓት ይሄ ሰው እዚህ ጋር የምታዩት እንግዲህ የእግዚአብሔር ነብይ ነው። እና እንግዲህ የእግዚአብሔር ነብይ ቁጭ ብሎ እየሰማ ባለ ሰዓት እግዚአብሔር ተገለጠለት ማለት ነው። እና እግዚአብሔር ያዋራው ጀመረ። እዚህ ቦታ ላይ ባሉት ሰዎች ደስተኛ አይደለሁም። የደበቁት ኃጢአት አለ፣ ለእኔ ንስሐ ያልገቡት ኃጢአት አለ፣ ውስጣቸው የተደበቀ ሁል ጊዜ እያረጉት ያለ ኃጢአት አለ እና በእነሱ ደስተኛ አይደለሁም። አይንህን ልክፈትልህና እዚህ ቦታ እየተፈጠረ ያለውን ነገር ላሳይሃልና እንደምታዩት እንግዲህ አይኑን ከፈተለት ማለት ነው። እና አይኑ ሲከፈት እንግዲህ ምን ተፈጠረ? እባብ ከጀርባ መጣና ጉባኤ እየተካፈሉ ባሉ ሰዎች መካከል እንግዲህ መዘዋወር ጀመረ ማለት ነው እባቡ። እንደምታዩት ይህንን ያለው የቪዲዮ ባለቤት ነው። እና እባቡ እንግዲህ ምንድነው የሚያደርገው? እዚህ ጋር እንደምትመለከቱት የየሰውን አይምሮ እየሄደ ይወጋል ማለት ነው እባቡ። ሰዎች የእግዚአብሔርን ቃል ሲማሩ ተስፋ ነው ሊኖራቸው የሚገባው። ህይወታቸው ዴይሊ እየተቀየረ ነው ሊመጣ የሚገባው። ትላንት ከነበሩበት ነገር እየተሻሻሉ ወደ እግዚአብሔር እየቀረቡ መንፈሳዊ ህይወታቸው እያደገ ነው መምጣት የነበረበት። እንግዲህ በእያንዳንዱ የክርስቲያን አይምሮ ውስጥ እባቡ መርዙን እያስቀመጠ ነው ማለት ነው እዚህ ቦታ ላይ። ለምን? ሰው ሁሉ ንስሐ ስላልገባ። በከንፈሩ እግዚአብሔርን ያከብራል እንጂ ልቡ ግን ከእግዚአብሔር የራቀ ስለሆነ ማለት ነው። የሆነ የቤተ ክርስቲያን ፕሮግራም ሲኖር እዛ ቦታ ይገኛል እንጂ ህይወቱ ቢመረመር ከእግዚአብሔር በጣም የራቀ ህዝብ ስለሆነ ማለት ነው። በጨለማ ቁጥጥር ስር የሆነ ሰው፣ ከኃጢአት ብዛት ከድካም ብዛት በጨለማ ቁጥጥር ስር የሆነ ሰው ስለበዛ እዚህ ውስጥ
እባቡ እንደምታዩት እያንዳንዱን ሰው አይምሮ እየሄደ ይነድፋል ማለት ነው። ይሄ የት ነው? ቤተክርስቲያን ውስጥ። ይህንን ያለው ደግሞ የቪዲዮ ባለቤት ነው። እሺ እና የሰውዬ ግራ ገባው እየተፈጠረ ባለው ነገር። ከዛ የሚደረግ የነበረው ፕሮግራሙ ሲያልቅ፣ ስብከቱ ሲያልቅ የሚሰብክ የነበረው ሰውዬ ጋር ሄደና አይኔ ተከፍቶ እባብ እያንዳንዱን ሰው እየዞረ ሲነድፍ አይቻለው እና እዚህ ቦታ ላይ ያሉ ሰዎች በሙሉ ውስጣቸው የደበቁት ኃጢአት አለ፣ ውስጣቸው ትክክል አይደለም፣ ንስሐ መግባት አለባቸው፣ ግዴታ ነው፣ እግዚአብሔር አዝኗል ብሎ ነገረው ማለት ነው። በልበልበል ልትዳኛቸው አትችልም፣ ሰውን ጀጅ ማድረግ አትችልም፣ አትፍረድ ሰው ላይ አለው። እኛ በክርስቶስ ደም የተሸፈንን፣ ስለዚህ ምንም የሚመጣ ነገር የለም፣ ዝም ብለህ ሰው ህይወት ላይ ፍርድ አትፍረድ አለው። አንተ እንደውም ሁል ጊዜ ሳይህ ዝም ብለህ ቤተክርስቲያን ያሉ ሰዎች ላይ ኮምፕሌን የምታቀርብ አይነት ሰው ነህ። ከዚህ በኋላ ሰውን ስትፈርድ፣ ሰው ላይ ስትፈርድ፣ ሰውን ጀጅ ስታደርግ እንዳላይህ ብሎ መከረው። ከዛ አረባ አይኔን ያየሁት በገዛ አይኔ አይቻለሁ፣ እግዚአብሔር አይኔን ከፍቶ ይለዋል። እና ሰባኪው ምን ይለዋል? አይኔ ተከፈተ የምትለው ነገር ትክክል አይደለም፣ ዝም ብለህ እስቲ በሰል እንድትል አንዳንድ መጽሐፍቶችን አንብብ አለውና ሸኘው ይላል። እና እንግዲህ ሰውየው እንደምታዩት አዝኖ ወጣና ዝም ብሎ መንገድ ላይ ወክ ማድረግ ጀመረ። እግዚአብሔር ያዋራው ጀመረ። እንግዲህ አየ ቤተክርስቲያን ውስጥ እባብ እየዞረ ሲነድፋቸው አለው። አዎ አይቻለው፣ አጋንንት እያጠቃቸው እንደሆነ አይቻለው አለው። ኦልሞስት ሁሉም ክርስቲያኖች በሚባል ደረጃ አታክ እየተደረጉ ነው። ንስሐ እንዲገቡ ነግሬያቸው ነበረ አለ እግዚአብሔር። ንስሐ እንዲገቡ ወደ እኔ እንዲመለሱ ነግሬያቸው ነበር፣ ግን ሪፊውዝ አረጉ፣ አልፈለጉም አለ። ከዛ ሰውየው አዎ በዛ ምክንያት ደግሞ አጋንንት እያጠቃቸው እንደሆነ አይቻለሁ፣ እያንዳንዱ ሰው አይምሮ ላይ መርዝን እያስቀመጠ እንደነበር አይቻለሁ። ጥርጣሬ ውስጥ የገቡት፣ አለማመን ውስጥ የገቡት፣ ዲፕሬሽን ውስጥ የገቡት፣ ችግር ውስጥ የገቡትም በዛ ምክንያት ነው። ቃሉ ሊለውጣቸው ያልቻለው ማለት ነው በሌላ ማለት ነው። እና ከ6 ወር በኋላ ያ ሰውዬ መንገድ ላይ መኪና እየነዳ በነበረ ሰዓት እግዚአብሔር አሁንም እንግዲህ በድጋሚ ሰውየውን ማዋራት ጀመረ ማለት ነው። እና እግዚአብሔር ሰውየውን ምን አለው? እስቲ ወደዛ ቤተክርስቲያን መኪናውን ነዳው አለው። እዛ እስቲ ያሉበትን ሁኔታ ማየት አለብህ፣ ወደዛ ቦታ ነዳው እስቲ መኪናውን አለው። እና ሰውየው እንግዲህ እየነዳ ወደዛ ቤተክርስቲያን ደረሰ ማለት ነው። እና እዛ ቤተክርስቲያን በር ላይ እንደደረሰ እግዚአብሔር በድጋሚ የሰውየውን አይን ከፈተና አሁን ደግሞ ስላሉበት ሁኔታ ምን አይነት ሁኔታ ላይ እንደደረሱ አሁንም አይኑን ከፍቶ አሳየው ማለት ነው በመታየቱ መልኩ። እና የሰውየው አይን ሲከፈት ቤተክርስቲያኑ ከበፊቱ በበለጠ ክርስቲያኖችን አታክ በሚያደርጉ መናፍስት ተሞልቷል ማለት ነው፣ በእነዚህ ዘንዶች ማለት ነው። እና ቤተክርስቲያኑ ተሞልቷል እኮ በእንደዚህ አይነት እባቦች፣ ምን ይሻላል እሺ ብሎ ደነገጠ በጣም ሰውየው። እኔን ይቅርታ ከመጠየቅ ወደ ንስሐ ከመመለስ ሰዎቹ ልባቸውን አርቀዋል። እንዲመለሱ ነግሬያቸው ነበር፣ ወደ እኔ እንዲመለሱ፣ ንስሐ እንዲገቡ፣ ህይወታቸውን እንዲያስተካክሉ፣ ከዓለማዊ ምኞት ከዓለማዊ ኑሮ እንዲመለሱና እንዲቀየሩ ነግሬያቸው ነበር ደጋግሜ። እነሱ ግን ቤተክርስቲያን ሄደው የሆነች ነገር ይካፈላሉ፣ ከዛ ወደ ቤታቸው ይመጣሉ፣ በኃጢአት ህይወታቸው ይቀጥላሉ እንጂ ወደ እኔ ለመመለስ ልባቸውን ወደ እኔ ለማቅናት አልፈለጉም። ሰዎቹ በከንፈራቸው ያከብሩኛል እንጂ ልባቸው ከኔ ርቋል፣ ለዛ ነው አለው።